ሳይሆን እሱ ምኖቹን አዋቂ ነው ይላል። ቅኖቹ ለመቀናት የሚሄዱትን ሰዎች ያውቃል ማለት ነው። በጣም ጥሩ ልስጥ። አሁን ደግሞ ሌላ በአንተ አፍ እናንተን እናድርገውና በአንተ አፍ ይሻላል እንዴ? በአንተ አፍ እያስማማ ነው እንሂድ። እሺ አላህ ምን አለ? ይኸው ተመልከት። አሁን እዚህ ጋር አላህ የሚሻውን ያጠማል ካለ በኋላ የተመለሱትን እስቲ አንብብልኝ። የተመለሰውን ሰው ወደ እሱ ምን ያደርጋል አለ? ምን ያደርጋል? በምን ምክንያት የተመለሰው እኮ ምክንያት መመለስ ማለት ምንድን ነው? ያው ወደ አላህ መመለስ ማለት ነው። እሱን ለማወቅ በጣም ጥሩ። ስለዚህ ወደ አላህ የተመለሱት ይመራቸዋል። ጥሩ የሚለው ነው። እሱን እመጣለሁ እኮ አንዴ ልመጣለህ እኮ ነው። ስለዚህ አሁን አላህ ሂዳያ ካልሰጣቸው ምን ይሆናሉ ማለት ነው? ማለትም መንገድን ካልሰጣቸው ምን ይሆናሉ? ይጠማሉ ማለት ነው። ጠመው ይቀራሉ። ስለዚህ አላህ ለዛ ነው ምን አለ መሰለህ? የታለ ያው ከእምነታቸውና ከእምነታቸውና መልእክተኛውም እውነት መሆኑን ከመሰከሩ የተብራሩ አንቀጾችም ከመጡላቸው በኋላ ካዱን አለ። እሺ ጥሩ። የካዱን ህዝቦች አላህ እንዴት ያቀናል አለ? ካላቀናቸው ምን ይሆናሉ? ይጠማሉ ማለት ነው። በምን ምክንያት ነው ያላቀናቸው? መልእክተኛውንና እውነት መሆኑን ከመሰከሩ በኋላ አሁን የተብራራውን አንቀጾች ከመጡላቸው በኋላ አሁን ይሄ አይታለ ትክክለኛ ነገር። በጣም ጥሩ። ቁርአን ደግሞ በቁርአን ይፈሰራል። እሺ መስፍኔ፣ ምናልባት ካላወቅ ቁርአን በምን ይፈሰራል? በስንት ነገር ይፈሰራል? በቁርአን ይፈሰራል፣ በተፍሲር ይፈሰራል። ይኸውልህ እኔ አሁን በጣም ጥሩ። ቆይ አሁን እዚህ ጋር ያለው አንቀጽ ይቅርታ እንዲያወራ አንዴ እንጨርሳለን። ቆይ አንዴ ያስጨረስኩ እንደዚሁ እንደሚያስኬድ በደንብ ላሳየን። እሺ ምን አለ እዚህ ጋር? በልቦቻቸው ምን አለ ይላል? መንፍቅና ለማለት ይመስለኛል። የንፍቅና በሽታ አለባቸው አይደለ? በዚህ ምክንያት ምን አረገባቸው አላህ? በሽታ ጨመረባቸው። በምን ምክንያት ነው? ንፍቅና በልባቸው ነበር። ጠመሙ ማለት ነው አይደለ? እነዚህ ሰዎች በጥመታቸው ምክንያት። በጣም ጥሩ። አሁን አንጨምር አንዴ። እሺ ምን ይላል አላህ? ያው እዚህ ጋር ደግሞ ሱረቱ ሰፍ ላይ ምን ይላል? እሺ ሙሳም ህዝቦቼ ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ መሆኔን በእርግጥ የምታውቁ ስትሆኑ ለምን ታሰቃዩኛላችሁ አለ። ለምን ታሰቃዩኛላችሁ? ከዛስ ባለ ጊዜ አስታውስ። ከእውነት ምን ባሉ ጊዜ አለ? ምን ባሉ ጊዜ? ከእውነት በተዘነበሉ ጊዜ አላህ ምን አረጋቸው? ልቦቻቸውን ማማረግ አዘነበላቸው። ሲዘነብልባቸው ልባቸው ምን ሆኑ ማለት ነው? ጠመሙ ማለት ነው። ያ በጣም ጥሩ። በማን ምክንያት ነው የጠመሙት? በራሳቸው አዘን ብለው ማለት ነው። በጣም አመሰግናለሁ። በጣም ነው የምናመሰግነው። ስለዚህ አላህ ሱብሓነሁ ወተዓላ ምን አለ በሌላ ቦታ ላይ? አላህም ህዝቦችን ካቀናቸው በኋላ የሚጠነቀቁትን ስራ ለነሱም እስከሚገልጽላቸው እስከሚተዉትም ድረስ ጥፋተኛ የሚያደርግ አይደለም ማለት ነው። ተግባባን? ስለዚህ አላህ መጀመሪያ ምንድን ነው የሚሰጠው ለህዝቦቹ? ምን ይሰጣቸዋል? ቅናቻ መንገድ ግን በዚህ ቅናቻ መንገድ አልፈልግም ብሎ የሚሄድ ካለ ምን ይሆናል? ይጠማል ማለት ነው። በጣም እናመሰግናለን። ስለዚህ አላህ ምን አለ? ብታመሰግኑና ብታምኑ አላህ እናንተን በመቅጣት ምን ያደርጋል? አላህም ወረታ መላሽና አዋቂ ነው አለ። ስለዚህ እኛን አላህ የሚቀጣንና ጀነት የሚያስገባ በምክንያት ነው። በዚህ አንቀጽ መሰረት በምክንያት ነው እና ብታምኑ በጣም በእምነትና በምንድን ነው አለን እዚህ ጋር? በምስጋና። በጣም ጥሩ።
ስለዚህ ካመንን ከመሰገንን ገነት እንገባለን ማለት ነው። እሺ በጣም እናመሰግናለን። አላህ አጥማሚ ሲባል ምን እንደሆነ ገልጽ ነው። አላህ መሪ ሲባል ወደ መጨረሻ አካባቢ ላይ ያመጣቸው አንቀጾች በጣም ስማርት ናቸው ማለት በቃ ጨረስን እኮ። ቁርአን በቁርአን ይፈታል። ቁርአን በቁርአን ይፈታል። ይስማማባቸዋለሁ። ኦኬ በቃ አሁን ያለን የነጋ ያለው መረዳት ለግለጽ ይቅርታ አድርግልኝና ካላቆየውክ በቃ መረዳትህን በቃ ቆይ አንዴ መረዳትህን እናቆይና ቆይ አሁን ይኸውልህ መረዳትህን ቆይና አንድ ጊዜ እዚሁ ጋር ያንተ ላይ ደግሞ ምን እንደሆነ አስረዳንና በዛው አንድ ላይ ታስረዳናለህ። አንድ ያስረዳን ይሄን። ኦኬ ወደነ ከመሄድ በፊት ያንተን ብንቋጨው አይሻልም? ጨረስና በቃ አይ ጨርሰናል። እኛ አሁን አስረድተናል፣ መልስ ሰጥተናል። አንተ ደግሞ መልስ ስጠን እስኪ። እሱ ጠማማ ያደረገውን ማን ሊያቀነው ይችላል ይላል። ምን ማለት ነው? ሀሳቡን ሙሉ ነው ማነብልህ። አሁን አንድ ቁጥር 13ቱን ብቻ ሳይሆን ሀሳብ ላይ ማነብልህና አንብብ። ከፈቀድክልኝ አንድ ደቂቃ ችግር የለውም። መጀመሪያ ያንተን መልስና መስፈንዬ እኛ መልሰናል። ውይይት ከሆነ በቃ ወይ ደቂቃ እያዝልንና በውይይት እናድርገው። ችግር የለውም። በቃ ጥያቄ መልሻለሁ እኔ። አሁን አንተ መልስልን። መክብብ 7:13 ነው። 7:13 ኦኬ ትንሽ ጠብቁኝ፣ መጽሐፍ እየከፈትኩ ስለሆነ። ከቁጥር 10 ጀምረን ላንብብ እስኪ። ከዚህ ዘመን ይልቅ ያለፈ ዘመን ለምን ተሻለ ብለህ አትናገር። የዚህ ነገር ጥበብ አትጠይቅምና በጥበብ አትጠይቅምና ነው። ጥበብ ከርስት ጋር መልካም ነው። ፀሐይ ለሚያዩ ሰዎች ትርፍ ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና፣ የእውቀትን ብልጫዋ ጥበብ ገንዘብ ላደረጋት ሕይወት እንዲሰጥ ነው። የእግዚአብሔር ስራ ተመልከቱ፣ እርሱ ጠማማ ያደረገውን ማን ሊያቀነው? ኦኬ በቃ ልናገር። አዎ ተናገር። ስልክ ገብቶብኝ ነው። ሀሳቡን ከላይ አይተኸው ከሆነ አሁን የሰዎች ወይም ደግሞ ራሳቸውን የቻሉ ሰዎች ከሚያደርጉት ድርጊት የተነሳ ለጥበብ ያላቸው አመለካከት አይተዋል። ለጥበብ ያላቸው ሰዎች ከአመለካከቱ ተነስተው ከሚናገሩት ራሱን የቻለ ግለሰብ ማለት ነው ከሚሰጠው የተነሳ አሁን መጨረሻ ላይ እንደውም ቁርአን ሀሳብ ካስረዳኝ ጋር የተመሳሰለ ነው። ምክንያቱም ሰዎቹ በተግባር ሕፃን ልጅ ወይም በማህፀን ጀምሮ ሳይሆን የሚያውቅ ሰው ትላንትና ይሻላል ወይም ደግሞ የድሮ ሰው ድሮ በተፈጠርኩ ነበር። አሁን ለምሳሌ አንተ ነቢዩ ባሉበት ዘመን ላይ በተወለድኩ ብለህ እንደምትመኝ እንደዛ አይነት ሰዎችን ነው የምለው። እንደዛ አይነት ሰዎችን ተመልከቱ። ይህ የእግዚአብሔርን ስራ ከተመለከትክ በኋላ እርሱ ጠማማ ያደረገው ማን ሊያቀነው ይችላል ይላል። በመቀጥሎ ያለውን ቁጥር እስኪ እናንብብ። 14 ላይ እንደዚህ ይላል፣ በመልካም ቀን ደስ ይበልህ፣ በክፉ ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንን ያንን እንደዛ ሰርቷል። አይተዋል ማለት አንዳንድ ጊዜ እኛ ምንድን ነው የምናደርገው? የላይኛውን ቁጥር